እንዴ ምን ጉድ ነው? ስለምንድን ነው የምታወሪው? ከቦቼ ጋር ምን ሆናችሁ ነው? አልገባኝም። ምን አልገባኝም ትያለሽ? ቦቸራ አንቺን አይቶሽ ዝም ብሎ ሊያልፍሽ አይችልም በምንም ሁኔታ። ግን አሁን ምንም ሳይናገርሽ እኮ ነው ሄደው። እንዴ ምናልባት ስላልፈለገ ይሆናል። ካልፈለገ አይ እኔስ እንደዛ እንኳን አይመስለኝም። እና ምንድነው እሱ? ተጣልታችኋል እንዴ? እንዴ ለምን እንጣላለን? እሱ እንኳን ተይው፣ መጣላት እንኳን በደንብ አድርጋችሁ ተጣልታችኋል። አልተጣላንም አልኩሽ እኮ። አሁን ደግሞ በደንብ ገባኝ። ምንድነው የገባሽ? አሃ ትናንትና ያለ ምክንያት አይደለም ስለ ጸጋ የጠየቅሽ። እንዴት? ጸጋ ከቦቸራ ጋር ከተገናኛችሁ አንቺን የሆነ ነገር አደርግሻለሁ ብላ ዛተችብሽ። ከዛን አንቺም ደግሞ ከቦቸራ ጋር ማውራትና ከቦቸራ ጋር ያለሽን ቅርበት ተውሽ። አቤት ጄሪ አንቺ ምን አይነት ምጡቅ ጭንቅላት ነው ያለኝ? ድንቄ ምጡቅ። እሱን ታዩና ቆይ ግን ለምንድን ነው ከቦቸራ ጋር እንዳትገናኙ ያለችሽ? እሷ ምንም ያለችኝ ነገር የለም አልኩሽ እኮ። ምን ሄቨን ረሳሽኝ እንዴ? ይሄኝ እስቲ ጄሪ እኮ ነኝ እና ሁኛ ነገር አነፍንፎ የማግኘት አቅሜ በጣም ከፍተኛ ነው። ስለዚህ እኔ ያልኩት ትክክልና እውነት ነው። የፈለግሽውን ማሰብ ትችያለሽ። እኔ ግን አሁን ብቻዬን መሆን እፈልጋለሁ። የሆነ አዲስ ነገር ተፈጥሯል ማለት ነው። ሰላም ጸጋ፣ ደሞ ምን ቀረሽ? አይ እኔ እንኳን ምንም አልቀረኝም። ምንም ካልቀረሽ ከዚህ ሂጂ። ቆይ ግን ለማሚ ለምን ፎቶ ይናላክሽላት? በሱ ልትወቅሽኝ የመጣሽው? አረ እኔ እንኳን ልወቅስሽ አይደለም፣ ግን እያዘንሽልኝ ነው ልበል? ምን ነው ሰላም መሆን አስጠላኛልሽ? ሰላም መሆንማ ማን ይጠላል ብለሽ ነው? አይ አንቺ ግን የምትወጃት መሲም ሰላም ነው። ለማንኛውም እሱን ተይውና የመጣሁበትን ልንገርሽ። ምንድነው እሱ? ሰሞኑን አንድ ላይ ሆነን የምናገኘው ጠበቃ ይኖራል። ምን? የምን ጠበቃ? አቶ ደመረን ለፍርድ የሚያቀርብ ጠበቃ ነው። ቤዛ ይሄ በፍጹም አይሆንም። ለምንድን ነው የማይሆነው? ምክንያቱም ሰውየው አውሬ ነው። እንደዚህ አይነት ነገር እያደረግኩ እንደሆነ ካወቀ ይገለኛል። አይ ጸጋ ይዋህልሽ ልበል? እየሰደብሽኝ መሆኑ ነው? አረ እኔ አልሰደብኩሽም። ታዲያ ምን እያደረግሽ ነው? እንደው ቤዛ ምን ባደርግሽ ነው የሚሻለው? መቼ ሆነ የምትሰሚኝ? እጭ የተጠየቅሽው መልሻ ምን ይዘጋሻል? ምን እያሰብኩ እንደሆነ ታውቂያለሽ? ምንድነው እሱ? በአንቺ የደረሰው ነገር በሙሉ እኔ ላይ ደርሶ ቢሆን ኖሮ ምን አይነት ሰው ልሆን እንደምችል እያሰብኩኝ ነበር። እስቲ ተናገሪ። ምን አይነት ሰው ትሆኚ ነበር? የደፈረኝን ሰውዬ የገባበት ገብቼ ለህግ እንዲቀርብ አድርገው ነበር። አይምሰልሽ። በፍጹም እንደሱ አታደርጊ። ለምንድን ነው የማላደርገው? ምክንያቱም ህይወትሽ ስለሚያሳሳሽ። ደፍሮኝ ህይወቴን ያመሰቃቀለው ሰው በነጻነት ሲኖር ከማየው እሱን እየተጋፈጥኩኝ በሞት መርጣለሁ። እሺ ምን? የምርሽ ነው ቤዛ? አዎ የምሬን ነው። ጸጋ እስኪ ራስሽን ተመልከቹ። አንቺ እኮ በህይወት አለሽ እንጂ እየኖርሽ አይደለም። ምን ላድርግ? ወድጄ እኮ አይደለም። እስኪ ራስሽን ጠይቂ። ቆይ አንቺ ህይወት ከሞቱ ሰዎች በምንድን ነው የሚለየው? እንደ ኩዮችሽ ከልብሽ ስቀሽ ታውቂያለሽ? ቆይ ጸጋ እንደዚህ ክፉ ነሽ ወደሽ ይመስልሻል እንዴ? እና ምንድነው? ይሄ ሁሉ ማንነትሽ የመጣው ይሄ ሰውዬ ህይወትሽን ካበላሸ በኋላ ነው አይደል? አዎ ጸጋ፣ አሁን ሁሉንም ነገር የምትጋፈጭበት ሰዓት ላይ ደርሰሻል። እንባሽ መታበስ አለበት። እንደ ኩዮችሽ መሳቅ መጀመር አለብሽ። የሚሆን አይመስለኝም ቤዛ። እሺ ቆይ ለምንድን ነው የማይሆነው? ለመሳቅ፣ ለመጫወት፣ ለመበረቅ ስላልተፈጠርኩ። አይምሰልሽ። እኛ ያለን ደስታ በሙሉ እንዲኖርሽ ተደርገሽ ነው የተፈጠርሽ። ግን ሁሉንም ነገርሽን የቀማሽ አውሬ የሆነ ሰውዬ ነው። እሺ ምን ላድርግ? እኔ ሳፌን ዘግቼ ቁጭ ያልኩት ወድጄ ይመስልሻል? ወደሽ እንዳልሆነ በደንብ አውቃለሁ። ግን ጸጋ አንድ ነገር እርግጠኛ ሁኚ። ምንድን ነው እርግጠኛ መሆኑ? እመኚኝ ጸጋ፣ ይህንን ሰውዬ ስታሳስሪው የሰላም አየር መተንፈስ ትጀምሪያለሽ። ቤዛ በቃ በእናትሽ ተይኝ። ሰውየው አውሬ ነው። እየመጣሽ አትጨቅጭቅኝ። በቃ ተይኝ በእናትሽ። ጸጋ ልትወሽ ባለበቻሌ በጣም አዝናለሁ።